ይህ የሆቴል ክፍል ሺህ ሚስጥሮችን ይዟል። ነገር ግን ዛሬ የምናየው ሚስጥር ነፍስን ከስጋ የሚቀጥፍ ነው። በፈገግታዋ ጀርባ ትልቅ ሴራ የደበቀችው የሆቴል ሰራተኛና በቆንጆ ፊቱ ስር ጨካኝነቱን የሸሸገው ወጣት፣ እንዲሁም በካሜራ የተቀረጹ ድብቅ የወሲብ ግንኙነቶችና የልጃገረዶች ሕይወት መጥፋትና በመጨረሻም ያልተጠበቀው የሽጉጥ ተኩስ ያካተተ ትዕይንት ነው። ይህ ፊልም ፍቅርን ሳይሆን የክህደትን መጨረሻና የአደገኛ ወጥመድን ታሪክ ይተርክልናል። ታሪኩ የሚጀምረው በአንድ ደመቅ ባለ የምሽት ክለብ ባር ውስጥ ነው። አንዲት ውብ ወጣት ሴት ብቻዋን ተቀምጣ መጠጧን እየተጎነጨች በሙዚቃዋ ትዝናናለች። በዚህ መሃል በቅርብ ርቀት ላይ በሚገኝ አንድ ጠረጴዛ ላይ የተቀመጠ አንድ መልከ መልካም ወጣት አይኑ እሷ ላይ ያርፋል። በውበቷ ተማርኮም ወደ እሷ በመቅረብ የትውውቅ መስመር ይዘረጋሉ። ብዙም ሳይቆይ በንግግር ተግባብተው ወደ አንድ ሆቴል ክፍል ውስጥ ያመራሉ። እዚያም የፍቅርና የፍላጎት ጥማቸውን ለማርካት የጠበቀ የወሲብ ግንኙነቶች ይጀምራሉ። ነገር ግን ይህ ወጣት የሚታመን አልነበረም። ግንኙነታቸውን በድብቅ ቪዲዮ ይቀርጽ ነበር። ይህ አሳዛኝ ድርጊት የወደፊቱን ትልቅ መዘዝ ፍንጭ ሰጥቶ ትዕይንቱ እዚህ ላይ ያበቃል። በማግስቱ ጠዋትም ካሮል የተባለች ወጣት በአንድ ትልቅ ሆቴል ውስጥ ለቅጥር ቃለ መጠይቅ ስታደርግ እንመለከታለን። ካሮልም በቃለ መጠይቁ ተሳክቶላት በሩም ሰርቪስ የክፍል አገልግሎት ውስጥ ስራ ትጀምራለች። የሆቴሉ ሱፐርቫይዘርም ስለ ሆቴሉ አሰራር፣ ስለ ኃላፊነቷና ስለ ጥብቅ ደንቦች ዝርዝር መመሪያ ይሰጣታል። ካሮልም ክፍሉን ታጸዳ በምትገባበት ጊዜ ያንን መልካም ወጣት ትመለከተዋለች። በአይነ ቁራኛም ይመለከታታል። ካሮልም በመጀመሪያው የሥራ ቀኗ የአንድን ጥንዶች ክፍል ስታጸዳ አልጋው አጠገብ በግንኙነት ጊዜ ብርታትን የሚጨምር ክኒኖች ታገኛለች። ካሮል ለስራዋ ትጉ ብትሆንም አንድ ትልቅ ሚስጥር አላት። ይህም እርፈት በምታገኝበት ጊዜ ሁሉ በስልኳ የብልግና ቪዲዮችን መመልከት ትወዳለች። ነገር ግን ይህ ልማዷ በሱፐርቫይዘሩ ዘንድ ታውቆ ከፍተኛ ማስጠንቀቂያ ይሰጣታል። ካሮልም ወደ ቤቷ ስትመለስ በሆቴሉ ያገኘችውን ክኒን ለፍቅረኛዋ ለቤንጃሚን ታሳየዋለች። ፍቅረኛዋም ይህንን መድኃኒት ተጠቅሞ ግንኙነት ቢጀምሩም ቤንጃሚን ግንኙነቱ ሳያልቅ ቶሎ በመድከሙ ካሮል በጣም ትበሳጫለች። ፍላጎቷ ሳይሟላ በመቅረቱም በመካከላቸው ትልቅ አለመግባባት ይፈጠራል። በሁለተኛው የሥራ ቀኗም ካሮል በሆቴሉ ኮምፒውተር ውስጥ አንድን እንግዳ በሚስጥር መፈለግ ትጀምራለች። ይህ እንግዳም በጣም መልካም የሆነና በየቀኑ አዳዲስ ሴቶችን ወደ ሆቴሉ የሚያመጣ ወጣት ነው። ፍለጋዋ ላይ እያለችም አንድ የሥራ ባልደረባዋ ድንገት ይይዛታል። እሱም ስለ ወጣቱ ተጨማሪ መረጃ ይሰጣታል። ይህ ወጣት ሁልጊዜ የኮሌጅ ሴቶችን እያማለለ እንደሚያመጣና በአንድ ወቅት በክፍሉ ውስጥ የአንዲት ሴት የኪስ ቦርሳ ተገኝቶ ባለቤቱ እንዳልመጣች ይነግራታል። አንድ ቀን ካሮል በሊፍት ውስጥ እያለች ያ የፈለገችው ወጣት ከአንዲት ሴት ጋር ወደ ክፍሉ ሲገባ ታየዋለች። ወጣቱም ካሮልን በአይኑ ይቃኛታል። ጥንዶቹ ወደ ክፍላቸው ሲገቡም ካሮል ራሷን መቆጣጠር አቅቷት በድብቅ ትከታተለዋለች። መጀመሪያ ላይ በበሩ ቀዳዳ ፍቅራቸውን ትከታተላለች። ከዚያም ወደ መኝታ ቤት ሲገቡ በድብቅ ስሜታቸውን በስልኳ ትቀርጻለች። ካሮልም በዚህ ድርጊት በጣም ተነሳስታ ስሜታዊ ትሆናለች። ነገር ግን ሱፐርቫይዘሩ በድንገት ደርሶ ይይዛታል። ጉዳዩ እስከ ሆቴሉ ባለቤት ቢደርስም ካሮል በጽሑፍ ማስጠንቀቂያ ብቻ ትሰርፋለች። በኋላም ያንን ክፍል ለማጽዳት ስትገባ በምናቧ ጥንዶቹን እያሰበች ያ የፈለገችው ወጣት ስልኩን ፍለጋ ወደ ክፍሉ ተመልሶ ይመጣል። ካሮልም ስልኩን አግኝታ ትሰጠዋለች። ታሪኩ እየገፋ ሲሄድ አንዲት ሴት ወደ ሆቴሉ መጣ ሰክራ አብረው ስላደረችው ወጣት መረጃ ትጠይቃለች። ሱፐርቫይዘሩም በሆቴሉ ደንብ ምክንያት መረጃ እንደማይሰጣት ይነግራታል። ይህ በእንዲህ እንዳለ ካሮል ከስራ ስትመለስ ቤንጃሚን በድንገት
ሊያስገድዳት ሲሞክር ካሮል ሽጉጧን አውጥታ ታስፈራራዋለች። ታዲያም ይህ ሽጉጥ በሆቴሉ ክፍል ውስጥ ካገኘችው ቦርሳ የወሰደችው ሊሆን እንደሚችል ይገመታል። በመጨረሻም ትሪሻ የተባለች ወጣት ሴት ራሷን ማጥፋቷ በዜና ይነገራል። ምክንያቱ ደግሞ አንድ ሰው የሷን የጠበቀ የወሲብ ግንኙነት ቪዲዮ በማህበራዊ ሚዲያ ላይ ስለለቀቀባት ነበር። ይህ ወጣትም ያ በሆቴሉ የሚመላለሱ ግለሰብ እንደሆነ ጥርጣሬዎች ይፈጠራሉ። ፖሊስም ምርመራውን ሲጀምር የታሪኩ መቋጫ ወዴት ያመራ ይሆን የሚሉ ጥያቄዎችን ይፈጥራል። ፖሊስም ከትሪሻ አስክሬን አጠገብ የራስ ማጥፊያ ደብዳቤ ያገኛል። ካሮልም ይህንን ዜና ስትሰማ ክፉኛ ደነገጠች። ምክንያቱ ደግሞ ከጥቂት ቀናት ቀደም ብላ ስለ ወጣቱ አድራሻ ለመጠየቅ ወደ ሆቴሉ መጥታ የነበረችው ያቺው ልጅ ነበረች። ካሮልም ቀናት እያለፉ ሲሄዱ በህልሟ ያንን ቆንጆ እንግዳ ማየቷን ቀጥላለች። አንድ ቀን ካሮል የሆቴሉን በሲሲቲቪ ካሜራ የተቀረጹ ምስሎችን ስትመለከት ወጣቱ በየቀኑ ይዟቸው የሚመጣቸውን ልጃገረዶች ትመለከታለች። በምስሉ ላይም በቅርቡ ራሷን ያጠፋችውን ትሪሻን አብረው ስትገባ ትመለከታለች። በዚህ መሃልም በድንገት ያ እንግዳ ካሮል አጠገብ ይደርሳል። ካሮል በሁኔታው ብትደነግጥም ወጣቱ ግን ካሮል በእሱ እንደተሳበች ስለሚያውቅ በቀጥታ ወደ ክፍሉ እንድትመጣ ግብዣ ያቀርብላታል። ካሮልም ለረጅም ጊዜ ስትመኘው የነበረው ነገር ይሳካላት እንደሆነ ታስባለች። ልቧ በፍጥነት ይመታል። ወደ ክፍሉ ልግባ ወይንስ አልግባ እያለች ለጥቂት ጊዜ ታመነታለች። ወደ ክፍሉ ከመግባቷ በፊትም ለአንድ ጓደኛዋ ስልክ ትደውላለች። ነገር ግን ስልኩ አይነሳም። ካሮልም ወደ ወጣቱ ክፍል ገባች። በመካከላቸውም የጋለ የፍቅር ስሜት ይጀምራል። ነገር ግን ልክ እንደ ሁልጊዜው ወጣቱ ስልኩን አውጥቶ የካሮል ምስል በድብቅ መቅረጽ ይጀምራል። በዚህ ሰዓትም ካሮል በክፍሉ ውስጥ አንድ ነገር ስትፈልግ ትቆይና በድንገት የደበቀችውን ሽጉጥ አውጥታ ወደ ወጣቱ ትደቅናለች። ወጣቱም ባየው ነገር ደንግጦ ይርበተበታል። ካሮልም እንዲህ አለችው፣ ለብዙ ዓመታት ስፈልግህ ነበር ትለዋለች። የፊልሙ አደገኛነትም የሚገለጥ እዚህ ጋር ነው። ካሮል በእውነትም የፖሊስ መኮንን ነች። እሷም ይህን ወንጀለኛ ለመያዝ ከባልደረባዋ ጋር ሆና ስትከታተለው ነበር። ይህ ግለሰብ የኮሌጅ ልጃገረዶችን በጣፋጭ ንግግሩና በሀብቱ በማማለል የጠበቀ የወሲብ ግንኙነት ሲያደርጉ በድብቅ ቪዲዮ በመቅረጽ የሚያስፈራራና በጥቁር ገበያ የሚሰራ አደገኛ ወንጀለኛ ነው። ካሮልም ከሆቴሉ ባለቤትና ከፖሊስ ባልደረባዋ ጋር በመሆን እንደ ተራ ሰራተኛ ሆና በመቀጠር አደገኛ ወጥመድ ዘርግታ ነበር። በመጨረሻም ይህ አደገኛ ወንጀለኛ በካሮል ብልሃት እጅ ከፍንጅ ተያዘ። እንግዲህ የሩም ሰርቪስ የፊልም ታሪክ ይሄንን ይመስል ነበር። በውበትና በሀብት ተታለን የምንገባበት መንገድ መጨረሻው ምን ያህል አደገኛ ሊሆን እንደሚችል በዚህ ፊልም በሚገባ አይተናል። ካሮልም በብልሃቷ ያንን አረመኔ ወንጀለኛ ለፍርድ ማቅረቧ ትልቅ ትምህርት ይሰጠናል። ይህ ፊልም ሁልጊዜም ቢሆን ከውጭ ከሚታይ ብልጭልጭ ነገር ይልቅ ለውስጣዊ ማንነትና ለራሳችሁ ደህንነት ትኩረት ስጡ። ቤተሰባችሁና የምትማሩበት ትምህርት ነገ ለምትሆኑት ማንነት ብቸኛ ዋስትናችሁ ነው ይለናል። ይህ ታሪክ አስተምሮናል ወይንም አዝናንቶናል ብላችሁ ካሰባችሁ እንዲህ ያሉ ተጨማሪ አዳዲስና አስደሳች የፊልም ታሪክ ይዘንላችሁ እንድንመጣ ቪዲዮውን ላይክ አድርጉት። ለጓደኞቻችሁም ሼር በማድረግ እንዲሁም ደግሞ ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ለዛሬ ይዘንላችሁ የነበረው የፊልም ታሪክ እዚህ ጋር በቃ። ሳምንት በሌላ የፊልም ቅኝት እስከምንገናኝ መልካም ሳምንት።